ሁላችንም ዛሬ ከዚህ የተሰበሰብነው ከብፁዕ አባታችን መመሪያም ቡራኬም ለመቀበል ነው። ብፁዕ አባታችንን ቅድም እንደተናገሩት አባት መምህራችን አባ ወልደትንሳኤ ያገኘናቸው የጥምቀት ዕለት ነው። ባለፈው ሳምንትም ወደ ፈርዝ ሄደው ሲያስተምሩ ሰምተው የመጡት ሲመክሩ አዘጋጅተው አደራጅተው የተመለሱ ዛሬም እኛን እንዳንነቃነቅ በጽኑ ሁኔታ እንድንኖር መሰረታችን እንዲታወቅ እግዚአብሔር ፈቅዶ ከዚህ አግኝተናቸዋልና እሳቸውን ለዚህ ወደዚህ ላመጣ አምላክ ምስጋና ይግባው። ታውቃላችሁ ብፁዕ አባታችን አቡነ ዜና ማርቆስ ደጋግመው ተመላልሰው መክረውናል፣ ዘክረውናል። ነገር ግን በአረፍተ ሞት ቢሄዱም ረፍት እንዲያረጉ በሕይወት ከኛ ጋር ስላሉ ዛሬ ብፁዕ አባታችን ባሉበት ጸሎት ፍታታቸውን እየሰማን እያደረግን አባታችንን አይተናቸዋል። ዛሬ በመንፈስ ከአቡነ ዜና ማርቆስ ጋር ነበርን፣ አሁንም ከእሳቸው ጋር ነን። እሳቸውም ደግሞ ያለ አባት አልተውንም። እኒህ አባት ስለመጡ እንኳን ደስ አላችሁ አትርጩ። አሁንም የሚነግሩንን የሚያስተምሩን በንጽህና በቅድስና ያለ ነቀፋ በልባችን ምንም ክፋት ሳናረግ ተቀብለን ተግባራዊ እንድናረግ እግዚአብሔር ይርዳን። ብፁዕ አባታችን ከማስተማራቸው በፊት መምህራችን አባ ወልደትንሳኤ እንደተለመደው አጭር ትምህርት ይሰጡናል። ዛሬ አባታችን አባ ወልደትንሳኤ አጭር ነው የሚሆነው። ለምን ለብፁዕ አባታችን ትምህርት ሲሰጡ ነው። እንኳን እግዚአብሔር ለዚህ ዕለት በሰላም አደረሰን። እንደምን አረፈዳችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። አንድ ሰው መንገድ ሲሄድ መሸበትና አንድ መንደር ያድራል። ያደረበት መንደር ከሱ ካደገበት የራቀ ነው። የሰውዬ ቆለኛ ነው። ያደረበት መንደር ደግሞ ደጋ ነው። ደጋ ሀገር የሚኖሩ ሰዎች የሚጠጡት ኮረፌ ይባላል። ኮረፌ እስኪ የምታውቁ ኮረፌ? በጣም ጥሩ። እርጎ ማለት ነው። ወፍራም ነው፣ እንደ ምግብ ያለ ነው። የጠላ ዘር ሆኖ ግን እርጎ ማለት ነው፣ ምግብ ነው። ይሄ ቆለኛው ደግሞ የሚጠጣው የጠለለ ቀጭን ጠላ ነው ያደገበት። እና በዚያ እንግድነት ሄዶ አሁን ማታ ከራት በፊት ኮረፌ ይቀርብለታል። እንደሄደ ይህን ኮረፌ የለም ምጠጣው ስጡኝ አለኝ። ምጠጣው ስጡኝ ሲል ሰጡት። ግጥም አርጎ ጠጣና እንዴ እሺ አሁን ምግቡንስ በላን የሚጠጣው የታለ አለ ይባላል። ምክንያቱም እሱ የመሰለው ምግብ ነው። እና ምንድነው በቅዳሴውም በፍታቱም በመዝሙሩም ሆዳችን ሞልቷል። ከዚህም በላይ አየሩን ደግሞ ያሳመረልን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ሆኖም ነነዌን ለማስታወስ ነው። ሁልጊዜ የነነዌን ጾም ስናስታውስ የእግዚአብሔርን ምሕረት እናስታውሳለን። አንዳንድ ሞኞች ከጌታ ልደት በፊት ነነዌ የተባለች ሀገር በደለች፣ እግዚአብሔር ዮናስን ላከላት፣ ከንጉሱ ጀምሮ ንስሐ ገቡ፣ እግዚአብሔር ይቅር አላቸው፣ ያ ታሪክ በዚያ አለቀ፣ ለኛ ለኢትዮጵያውያን ለምን አስፈለገ የሚሉ ከኦርቶዶክስ ወጣ ያሉ ተከራካሪዎች አሉ፣ ጾምን የሚከራከሩ። አባቶቻችን ደግሞ የነነዌ ሕዝብ ማለት እኛ ነን፣ እነሱ የሰሩትን ኃጢአት እኛም ዛሬ እንሰራለን። ዛሬም እግዚአብሔር አስተማሪዎችን ልኮልናል። ቃሉን እየሰማን ንስሐ ብንገባ እግዚአብሔር ሀገራችን፣ ቤተክርስቲያናችን፣ ሕዝባችን ይቅር እንደሚል አምነን ለራሳችን ነው የምንጠቀመው። አንድ በነነዌ ሀገር ያ ጊዜ የሰራውን ቸርነት ለዘላለም ሲያወሩ ሲመሰክሩ ለመኖር፣ ሁለት በየጊዜው እንደ ነነዌ ኃጢአት የምትሰራ ሀገራችን፣ ኃጢአት የሚሰራ ሕዝባችን
ወደ እግዚአብሔር አንድ ልብ ሆኖ ካለቀሰ ይቅር እንደሚባል በማመን ዛሬ ይቅር ይለናል ብለን ነው። እና አሁን ነነዌን ስንጾም ለራሳችን ነው ጥቅሙ እንጂ ታሪኩ ብቻ አይደለም። አሁን በአንድ ብልቃት ወይም መያዣ የፀጉር ቅባት የሚል እናያለን። የፀጉር ቅባት ይላል። የፀጉር ቅባት አሁን የፀጉር ቅባትን ከመጠቀማችሁ በፊት ወይም ፀጉር ከመድረሱ በፊት መጀመሪያ የሚጠግበው ማን ነው? የሚጠግበው ማን ነው? መጀመሪያ የተዘጋጀው ለፀጉር ተብሎ ነው። ፀጉር የሚለው የፀጉር ቅባት ነው የሚለው ግን መጀመሪያ የሚጠግበው ማን ነው? እጅ ነው። ስለዚህ የነነዌን ታሪክ ስንተርክ ተመልከቱ። መጀመሪያ የእግዚአብሔርን ምሕረት የምንጠግበው እኛ ነን። ከዚያ ነው የእግዚአብሔር ቸርነት የሚወራው። ለራሳችን ነነዌ አንድ ግን ላስታውሳችሁ የምፈልገው የእስራኤል ነቢያት አገልግሎታቸው ሁሉ ለእስራኤል ሕዝብ ብቻ ነው። ከልደተ ክርስቶስ በፊት ከእስራኤል ነቢያት ከእስራኤል ውጪ ለሌላ ሀገር ሄዶ የሰበከ ነቢይ ዮናስ ብቻ ነው። እሱም በግድ ተይዞ እግዚአብሔር በግድ ይዞ ያዳመጣችሁ ነው። በእኛ ሀገር ደግሞ በእኛ ቤተክርስቲያን ከግብጽ ጋር ስንኖር ከግብጽ ጋር ሳለን እስከ ግርማዊ ቀዳማዊ ኃይለ ሥላሴ በቅዱስ ሲኖዶስ ራሳችን እንድንችል እስካደረጉ ድረስ ከግብጽ ጋር ነው የኖርነው። ሲኖዶሳችን ግብጽ ነው እና በሲኖዶስ ታሪክ መጀመሪያ የተሰደዱ አባቶች ነበሩ። ለምሳሌ የአትናቴዎስን ታሪክ ስናይ ፓትርያርካችን ነበር ሲኖዶሳችን ግብጽ ሳለ። ቅዱስ አትናቴዎስ የቤተክርስቲያናችን ፓትርያርክ 5 ጊዜ ተሰዷል። 5 ጊዜ ሲሰደድ ዝም ብሎ አይደለም፣ ጌታ ተሰደዱ ስላለ ነው። መሪዎች ጉልበታሞች ሁልጊዜ ያላሰራችሁ ካሉ ወደ ሌላው አሸሹ። በዛሬው ዕለት የምናስበው በየወር በገባ በ6ኛው ቀን ዮሴፍን ጌታን እመቤታችን እናስባለን። ከእመቤታችን የበለጠ ትልቅ የለም። ከራሱም ሄሮድስ ሊገድለው ሲል እመቤታችን ዮሴፍ ለሰሎሜ ይዘው ወደ ግብጽ ተሰደዱ። በኋላም ሐዋርያት ማስተማር ሲጀምሩ የእስራኤል መንግስት መከራ ሲያበዛባቸው የመጀመሪያው ፓትርያርክ ቅዱስ ጴጥሮስ የመጀመሪያው ሲኖዶስ ኢየሩሳሌም የነበረው የሐዋርያት ሲኖዶስ ተሰደደ። ወደ ሮም፣ ወደ ግብጽ፣ ወደ ሶሪያ፣ ወደ ህንድ፣ ወደ መሳሰሉት ተሰደደ። በስደት ላይ ስራ ሰራ። ከዚያ አትናቴዎስ ቀጠሉ። እንዲህ ነው የአባቶቻችን ታሪክ። ከዚያ በእኛ ቤተክርስቲያን ታሪክ ደግሞ በግድ ውጡ ካልተባሉ የኛ አባቶች እንዳትወጡ የተባሉ ይመስል ኬንያ እንኳን ወጥቶ ያስተማረ ጳጳስ አልነበረም የተመደበ ድሮ። ነገር ግን ለመጀመሪያ ጊዜ በግድ በኢህአዴግ በግድ ካለቀቅ ወንበር ተብሎ ወንበሩ ሲነጠቅ ወንበሩ ለሌላ ተቀምጦ ሲሰጥ ለመጀመሪያ ጊዜ ሳይወድ በግድ የተሰደደ ፓትርያርክ ማን ነው? ሲነገር አቡነ መርቆሬዎስ። ያው ይሄ ታሪክ ነው። ለመጀመሪያ ጊዜ የተሰደደ ፓትርያርክ በኢትዮጵያ ኦርቶዶክስ ቤተክርስቲያን መርቆሬዎስ ነው። በግፍ ግን ተሰዶ ስራ አልፈታም። እንደ ዮናስ ተመልከቱ። ዮናስ ራስ አንበሪ ወስዶ የት ነው የተፋው? ነነዌ። የኢህአዴግ አሳንበሪ ፈተና ደግሞ መርቆሬዎስ ወስዶ የት ተፋው? አሜሪካ ተፋው። አሜሪካ የእግዚአብሔር ሕዝብ ነበረ፣ የኢትዮጵያ ሕዝብ ነበረ፣ ጳጳሳት ነበሩ። የዲሞክራሲ መንግስት ስለሆነ ስደተኛ ሲኖዶስ ላይሰንስ ኖሮት እንዲንቀሳቀስ ሕዝቡን እንዲጠብቅ ቤተክርስቲያንን በውጭው ዓለም እንዲያጠናክር ፈቀደ። በሰሜን አሜሪካ የተፈቀደለት ስደተኛ ቅዱስ ሲኖዶስ እግዚአብሔር ይመስገን ሕዝቡን ሰበሰበ። ዮናስ የነነዌን ሕዝብ ሰብስቦ ከእግዚአብሔር ጋር እንዳገናኘ አንድ እንዳደረገ ሁሉ ፖለቲካ ሁሉ ሲወዳድቅ ኮሚኒቲ ሁሉ በየምክንያቱ ሲዳከም መርቆሬዎስን ያሰደደ በግድ ያባረረ
በሰሜን አሜሪካ ስደተኛ ሲኖርስ እንዲኖር ያደረገ መዋቅሩን ጠንካራ እንዲሆን ያደረገ ይክበር ይመስገን። ዛሬ በአሜሪካ በካናዳ በአውሮፓ በአውስትራሊያ ያለ ስደተኛ በመዋቅር ይንቀሳቀሳል። አልተበተነም አልባዘነም አባት አለው። እግዚአብሔር የተመሰገነ ይሁን። አቡነ ዜና ትተው እንደሄዱ ዝም ብለው አልሄዱም። እነዚህን የመሰሉ አባቶች 13 ሰዓት የጎረሱ ጳጳሳትን ነው ተክተውልን የሄዱ ወገኖቼ። ገና ያሰፈሰፈ ሰዓት መነኩሴ ያለ የሚተካ እግዚአብሔር ስደተኛን ያለ አባት ሊተው አልፈለገም። የአፍሪካ አምባገነን መሪዎች እነሱ በጉልበታቸው ቢጠቀሙ እግዚአብሔር በጥበቡ ለስደተኛው ለልጆቹ እሱ ይጠቀማል። የነሱ ጉልበት ደግሞ አንድ ቀን ያከትማል። ጌታን ያሳደደው ሄሮድስ ወገኖቼ ጌታን ያሳደደው ጌታን አሳዶ ሲያመልጠው በጌታ ምክንያት ስንት ሺህ ሕፃናትን የጨረሰው ሄሮድስ ሞተ ይሞታሉ። እንዲያውም የአፍሪካ መሪዎችማ አብዛኛውን ጊዜ የቁሙታን ናቸው። በህዝባቸው በግድ ልቀቅ በአገራችንን የማውቀው ሰይጣን ነው በጸበል ልቀቅ በስንት መከራ ነው ሰይጣን የሚለቀው። የአፍሪካ መሪዎች እንዲህ ናቸው። ለምሳሌ ሙባረክ ረሱል 30 ዓመት ሙሉ የተከበረ ሰው ይበቃል ሲባል ያ ህዝብ ሱናሚ ዳግመኛው ሱናሚ እኮ ነው። ያ ህዝብ አንድ ሆኖ በቃ ሲባል ከ80 ዓመት በኋላ ምንድነው ያስፈልገው? እስመ ፍቅረ ሲመት ደው የሰይጣናዊ ትዕይንት በጻፈ መነኮሳት የሲመት ፍቅር ይሄ ህክምና የሌለው መድኃኒት የማያድነው ሰይጣን በውስጥ የከተተው በሽታ ነው። አያችሁ በግድ የሙባረክ ቡድን አለቀ። ትናንትና አለቀ። የጃንሆይ መንግስት ሲያልቃየ የደርግ መንግስት ሲያልቃየ የኢህአዴግ መንግስት ያልቃል። የተረጋገጠ ያልቃል አንድ ቀን ወይ እንደ ሙባረክ ወይም ራሱ በዘዴ ከሙባረክ ከተባሉ ዘዴያቸውን ይፈጥራሉ ወገኖች። ለማንኛውም ግን ያልፋል። ለዚህ ግን መድኃኒቱ ምንድነው? እንደነው ህዝብ አንድ ሲሆን አንድ ህዝብ አንድ የሆነ እንደሆነ እግዚአብሔር አብሮት ይሆናል። እግዚአብሔር አብሮት ሲሆን ደግሞ ያን ገፍቶ መጣል ጉልበት አለው ህዝብ። ደግሞ ወደድንም ጠላንም የዓለም ዲሞክራሲ እንደ ህፃን ልጅ የወለዳቸዋቸው ልጆች እያደጉ ነው። ቲኔጀሮቹ ጋር ዩኒቨርሲቲ ይገባሉ እዚህ ሀገር ተወልደው ያድጋል። ዲሞክራሲም ተወልዷል ማለት እያደገ ነው። በሶስተኛው ዓለም በአፍሪካ ተወልዷል እያደገ ነው። ጡንቻው ሲበረታ እየገፈተረ ይጥላል ያን ጊዜ ዲክታተሮች ወገኖች። ስለዚህ ዛሬ የምናስታውሰው ምንድነው? ለመጀመሪያ ጊዜ ከልደተ ክርስቶስ በፊት ከእስራኤል ነቢያት ከእስራኤል ውጭ በግድ በእግዚአብሔር ኃይል ተይዞ የሄደ ነቢይ ማን ነው አልኳቸው? ወደ ነነዌ ማን ነው እሱ? ዮናስ። በጣም ጥሩ። ዮናስ በግድ ተይዞ በአሳ ነባሪ ሆድ ውስጥ እስኪገባ ድረስ አሳ ነባሪ ሆድ ውስጥ እስኪተፋው ድረስ በደረሰ ተአምር ነነዌ ወስዶ ጣለው። ዮናስ ወደ ነነዌ ሄዶ አሳ ነባሪ ወስዶ ቢጥለውም ዮናስ ለነነዌ ህዝብ ምን አደረገ? ነገሩ ሰበከ፣ ንስሐ እንዲገቡ አደረገ፣ ህዝቡን ሰበሰበ፣ ከእግዚአብሔር ጋር አገናኘ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ በግድ ከወንበሩ ተፈንቅሎ የተሰደደ ፓትርያርክ የኢህአዴግ የፈተና አሳ ነባሪ ወስዶ አሜሪካ የተፋው ማን ነው አልኳችሁ? አቡነ መርቆሬዎስ የአባታችሁ ናቸው። አባቱን የማያውቅ ልጅ ሞኝ ነው። አባቱን የማያውቅ ልጅ ደግሞ ዲቃላም ሊሆን ይችላል። የዝምሩ ያለ ስርዓት የተወለደ ማያውቅ ከሆነ እንዲያውም በዚህ አንዳንድ ከተሞች እዚህ ባደጉ ሀገሮች ብዙ ልጆች አባት የላቸው አላቸው ግን አይናገሩም። ዘዴ አለ አልነግራችሁ ዘዴ አለ። እና እንዴት ወለድሽ? ፓርቲ እዚያ ሄጄ ሰክሬ ነበር አላውቅም። እንደዚህ አይነት እኔ አጣለቻለሁ አላውቅም። ስለዚህ አባት እንደዚህ አይደል ወገኖች። አባት ያልተወን አምላክ ስሙ ይመስገንና አባታችንን እንወቅ።